ሰላም ጤና ይስጥልን የጎ ኒውስ ቤተሰቦች፣ በዛሬው ዕለት በዓለማችን ላይ የተከሰቱ እጅግ አነጋጋሪና ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሬዚደንት ትራምፕ በኢራን ላይ ያስተላለፉት ጠንካራ ማስጠንቀቂያ፣ ቻይና የሰራቸውና በራዳር የማይታወቀው አስገራሚው የወባ ትንኝ ድሮን እና በሰሜናዊ እስራኤል ላይ የተከፈተው መጠነ ሰፊ የኢራን የሚሳኤል ጥቃት የዛሬ ዋና ዋና ዜናዎቻችን ናቸው። ወደ መጀመሪያው መረጃችን ስናልፍ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ እጅግ ጠንካራ የሆነ ወታደራዊ ማስጠንቀቂያ ሰንዝረዋል። ብሪክስ ኒውስ እንደዘገበው ከሆነ ፕሬዚዳንቱ ኢራን ስትሬት ኦፍ ሆርሙዝ ላይ ያስቀበረቻቸውን የባህር ላይ ፈንጂዎች በአስቸኳይ እንድታነሳ አዘዋል። ትራምፕ አክለውም ኢራን ይህንን ትዕዛዝ የማታከብር ከሆነ ዓለም አይቶት የማያውቅ ወታደራዊ ቅጣት እንደሚጠብቃት በዛቻ መልክ ገልጸዋል። የሆርሙዝ ሰርጥ ለዓለም አቀፍ የነዳጅ ንግድ ወሳኝ ስፍራ በመሆኑ በቦታው ላይ የሚቀበሩ ፈንጂዎች የዓለምን ኢኮኖሚ በእጅጉ ሊያናጉ እንደሚችሉ ስጋት እየተፈጠረ ይገኛል። በሌላ የቴክኖሎጂ ዜና ቻይና በጦር መሳሪያ ኢንዱስትሪው አዲስ ታሪክ እየሰራች መሆኑ ተሰምቷል። ቻይና በራዳር ፈጽሞ ሊታወቅ የማይችል የወባ ትንኝ ድሮን በመስራት በዓለም ቀዳሚው አገር ሆናለች። ይህ ድሮን እጅግ አነስተኛ ከመሆኑ የተነሳ የጠላትን ምሽግ ሳያሳውቅ ዘልቆ በመግባት መረጃዎችን ለመሰብሰብና ጥቃት ለመሰንዘር የሚያስችል ልዩ አቅም አለው ተብሏል። ይህ የቴክኖሎጂ ውጤት የወደፊቱን የጦርነት መልክ ሊቀይር እንደሚችል የዘርፉ ተንታኞች እየገለጹ ይገኛሉ። ወደ መካከለኛው ምስራቅ ስናልፍ ኢራን በእስራኤል ሰሜናዊ ግዛቶች ላይ አዲስና ሰፊ የሚሳኤል ጥቃት ከፍታለች። ታይምስ ኦፍ እስራኤልና አልጀዚራ እንደዘገቡት በገሊላ በጎላን ኮረብታዎችና በሃይፋ ከተማ አካባቢዎች የአደጋ ማስጠንቀቂያ ደወሎች ሲሰሙ ውለዋል። የእስራኤል የአገር ውስጥ መከላከያ እዝ ነዋሪዎች በአስቸኳይ ወደ መሸሸጊያ ቦታዎች እንዲገቡ ትዕዛዝ አስተላልፏል። የእስራኤል መከላከያ ሰራዊት በሰጠው መግለጫ ከኢራን የተተኮሱ በርካታ ባሊስቲክ ሚሳኤሎችና ድሮኖች መታየታቸውን አረጋግጧል። ይሁን እንጂ የእስራኤል የአየር መከላከያ ስርዓቶች የሆኑት አሮ 3፣ ዴቪድ ስሊንግና አይረን ዶም አብዛኞቹን ጥቃቶች በአየር ላይ ማክሸፍ ችለዋል። እስካሁን በሰው ሕይወት ላይ የደረሰ ጉዳት ባይኖርም የሚሳኤል ስብርባሪዎች በተለያዩ ቦታዎች ላይ ወድቀው ጉዳት አድርሰዋል። በሌላ በኩል የኢራን አብዮታዊ ዘብ ባወጣው መግለጫ የጽዮናዊው አገዛዝ ለሚፈጽመው ትንኮሳ ምላሽ ለመስጠት በሰሜናዊ የእስራኤል ግዛቶች በሚገኙ ወታደራዊ ይዞታዎች ላይ ትክክለኛ ኢላማውን የጠበቀ ጥቃት ሰንዝረናል ሲል የጥቃቱን ኃላፊነት ወስዷል። ለዛሬ የነበሩን አበይት መረጃዎች እነዚህ ነበሩ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በተለይ በትራምፕ ማስጠንቀቂያና በኢራን ጥቃት ዙሪያ ያላችሁን አስተያየት በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ጎ ኒውሶች ነበርን።